እናት አትጥሪ ማንንም ልትሰራው እዚህ ግቢ ገባው ምንድነው ሳራ ምን እያደረግሽ ሌባ ግቢ ድረስ ገብቶ ቤት እስኩን ያገኘሁት ሌባ ነው እንዴ ምን አይነት ድፍረት አንተ ግቢያችን ልትዘርፍ የገባው ኧረ እኔ እናት በል ኧረ ተውኝ እኔ ሌባ አይደለሁም ታዲያ ምን ልትሰራ ገባ ደላላ ልኮኝ የሚከራይ ቤት አለ ተብዬ ነው የመጣሁት ምን እና ቢሆንስ ሰው ቤት ጥልቅ ብሎ ይገባል እንዴ ስገባ እኮ አንኳኩቻለሁ እናንተ ስላልሰማችሁኝ ነው የሚከራይ ቤት አለ ግን ማሚ የምትፈልገው ወንድ ላጤ ብቻ ነው አዎ እኛ ባለ ትዳር ወንድ አንፈልግም ትዳር የለኝም ወንድ ላጤ ነኝ ቤቱን ማየት እችላለሁ ቆይ እንደው ማሚ ልጥራት ማሚ አቤት ልጆች የሚከራይ ቤት ካለ ለማየት ፈልጎ ነው የመጣው ቆይ ታዲያ ምንድነው የምትጫጫሁት አታሳዩትም ሰላም ማዘር ደላላ ነበር ቤት አለ ብሎ ይላከኝ ወይዘሮ ካሴ ግቢ ነው አይደል አልተሳሳትኩም አዎ አልተሳሳትኩም ካሳነሽ ይባላለሁ የዚህ ቤት ባለቤት ነኝ አንተ ስምህ ማን ነው ናትናኤል ይባላለሁ ለብቻ ነው አይደል የምትኖረው ባለ ትዳር ቤተሰብ ያለው አልፈልግም ቤቱን ጠባብ ነው ኧረ ማዘር እኔ ብቻዬን ነኝ ብቻህን ከሆንክ ይሁን ብቻ ከደላላው ጋር ተነጋግረሃል አይደል አዎ ከሱ ጋር ተነጋግረን ጨርሰናል ሂሳቡንም ተስማምቻለሁ ነገር ግን ቤቱን ማየት እፈልጋለሁ እሷ ደግሞ ማናት በር ላይ የምትታይ እንዴ ሚስት የለኝም አላልክም እንዴ አሁን ወንድ ላጤ ነኝ አላልክም ትብቃ ትባላለች የቤት ሰራተኛ አይነት እቺን ተወዳለች ካሰች ከነ ሰራተኛህ ነው ወንድ ላጤ ነኝ የምትለኝ ኧረ ማዘር ትብቃ ከኔ ጋር አትቆይም ትሄዳለች የበፊት ሰራተኛ አይነት አሁን ቤቱን ልታስተካክልልኝ ነው የመጣችው እንደዛ ቢሆን ይሻላል እኔ ከሰራተኛ ጋር ስጨቃጨቅ አልኖርም ሳሮን ቤቱን አሳየው ከተስማማ ክፈል እሺ ማዘር በቃ ትብቃ ነይ በቃሽ እረፍ በቃሽ ምን በቃ አደከምኳቸው አይደል ቆይ ለዚህ ቤት ብዙ ቃ እንዳለው ሰው ሰራተኛ መቅጠር አስፈላጊ ነው እንደዛ ሳይሆን እኔ ሰራተኛ ያስፈልገኝ ትብቃን ብትሆኚ ዛሬ እንደሪና ነገ ደላላ ጋር እንጂ እንዴ ለምን ምን ነው ናት አይ ትብቃ እያወቅሽ አሁን ላይ ደሞዝ የሚያስከፍል ገቢ የለኝም በዛ ላይ ደግሞ ሁሉንም ነገር ታውቂያለሽ ንብረቴን ሀብቴ እንዳለ ተወርሻለሁ ስለዚህ አንቺ ደግሞ ደሞዝ ያስፈልግሻል በቃ ነገ ደላላ ጋር ሂጂና ስራ ፈልጊ አይ ናቲ አንተ ለኔ ካሰሪና ሰራተኛ በላይ ቤተሰቤ ነህ ያን ሁሉ ነገር ለአባቴ ያድርገህለት አሁን ጥዬ ቤት ፈጣሪ ምቅር አይለኝም ተይ ትብቃ ያኔና አሁን እኩል አይደለም ነገ ስራ መጀመር አለብሽ አይ በፍጹም እኔ አንተን ማገልገል አይሰለቸኝም ብር ምን ትርጉም አለው ዋናው ሰው ሆኖ መገኘት ነው ሲቀጥል አንተ ለኔ ስንት ነገር አድርገህልኛል አይ ትብቃ እንደዚህማ አታስቢ ግዴታ አንቺ ደሞዝ ያስፈልግሻል ያለበለዚያማ ያባትሽን መድኃኒት በምንድን ነው የምትገዢው እሺ ነገ ጧት ደላላ ቤት ሄዳለሁ
ግን ተመላላሽ ነው የምገባው። ከሰዓት ያንተን ቤት እየመጣሁ አዘዳለሁ። አይ ትብቃ፣ ገና ለኔ ጭንቀት ያዘሽ አይደል? አይዞህ ወንድሜ፣ ሁሉም ነገር ያልፋል። እንደ በፊቱ የምትሆንበት ጊዜ ሩቅ አይደለም። ያ መንገድ የተሳሳተ ስለሆነ ነው አሁን እዚህ ጋር የተገኘከው። እንዴ በፊት ምን አይነት ህይወት ቢኖር ነው ቆይ የኛን ቤት የናቃችሁት? ሀና ሳሮን ዛሬ ያደረጋችሁት ነገር ልክ አይደለም። በፍጹም ይሄ ነገር እንዳይደገም ከዚህ ቤት ውጪ የትም ተከራይ ጋር መግባት አይቻልም። አይደለም መግባት ስትነጋገሩ ስትተያዩ ባይ ወየው ውርድ ከራሴ። እንዴ ማሚ እኔ ምን አረኩኝ? በሩን ባልከፍትለት ኖሮ በምን ይገባ ነበር? አይግባ በቃ እንዳላይ ኋላ ነግሬያለሁ እና ልጅ ግን እንዴት አባቱ ነው የሚያምረው እንጂ ምኑ ነው የሚያምረው? ኩባዬ መሰለ ልጅ። አረ የቀና ብዙ ያወራል። አንቺ አለሽ እንደዚህ ጆግ ፊት። ሀና ከዚህ በኋላ ብትመላለሽ አጋጭሻለሁ። እሺ አረ ሁለቱም ልጆቻቸው ሴቶች ናቸው፣ ግን በጣም ቀዥቃዣ ናቸው። እንዴት እንደምንዛለቅ ራሱ አላውቅም። የሚገርም ነገር በር እንኳን ለመክፈት ቆይ ዳግዬ መልሼ እደውልልሃለሁ። ማን ነው? ትወዳለች ካስዬ። ቆይ አንተን ደግሞ ከየት ነው ያላኩብኝ? ምን አይነት ሰው ነህ? እንዴ ማዘር ምን ነው? ማዘርን ሂድና ፈልግ። እኔ ተናጋሪ ለማስባል ነው አይደለም? ምን አለ አንድ ወር እንኳን ብትቆይ። ማዘር ምን አጠፋው? የሌሊቷን ሰው በቀን መብራት ታበራለህ? አምፖል ማለት በቀን አሁን ይሄን አምፖል ታጠፋለህ አታጠፋም? እሺ አጠፋለሁ። አዎ ብታጠፋ ይሻላል። ተባብረን ብንኖር ጥሩ ነው። ከዛ በፊት የነበረችውን ልጅ ያስወጣኋት እያጠናሁ ነው እያለች እያበራች እያደረች ነው ያባረርኳት። አንተም ብትጠነቀቅሽ። ቆይ በአምፖል ቆጠረ? አዎ ቆጠረ። ቀደኛ ደግሞ ይለሉት አልበቃ ብለው በቀን የሚያበራ ያመጡብኛል። ኦካና ስሚማ ምን ፈለግሽ? ሂጂና ናቲ እስኪ ቡና ጠጣ ብለሽ ጥሪው። እሺ እጠራዋለሁ። ቢመጣ እኮ እኔም ደስ ይለኛል። ነገር ግን ምን አስበሽ ነው? አባቤ ቢመጣ እኮ አሁን አይመጣም። እባክሽ ሂጂና ጥሪው። እሺ እጠራዋለሁ፣ ግን እኔ በኋላ የለሁበት። ማን ነው? እኔ ነኝ ናቲ። ገቢ ክፍት ነው። ለብቻ መኖር ግን ትንሽ አይከብድም? ይከብዳል። ያው ምን ታደርጊዋለሽ? ደግሞ ለትንሽ ቀን ብቻ ነው። ጓደኛዬ መምጣቱ ይቀር። ኦ ጓደኛህም ይመጣል። መቼስ እሱም እንዳንተ ቆንጆ ነው። እሱ እስኪመጣ ድረስ ግን እኔ ያለሁልህ። የምትፈልገውን ነገር ሁሉ ጠይቀኝ። እሺ አመሰግናለሁ። አመሰግናለሁ አና። እናትሽ ግን ትንሽ ኃይለኛ ናቸው። አዎ ሳሮን አጉል ወግ አጥባቂ ናት። ደርሶም ለማሚ ታሽቀብጣለች። ማሚ ደግሞ ተከራይ አትወድም። አንተም ብትሆን እንድላጤ ስለሆንክ ነው እንጂ ቤቱ ሳይከራይ ብዙ ጊዜ ቆይቷል። አና አንቺ ምን እየሰራሽ ነው? ወይ ረስቸው። ሳሮን እኮ ናቲና ቡና ጠጣ ብለሽ ጥሪው ብላኝ ነበር የመጣሁት። ና እንሂድ። ሀና ምን ላድርግሽ? ናቲን አታጣቢው። ነይ እዚህ ጋር ተቀመጭ። ሳሮን ቡናው በጣም ይጣፍጣል። ወደድከው?
አዎ በጣም እንግዲህ ከወደድከውና በየጊዜው እየመጣ እፈላልሃለሁ። ኧረ ችግር የለውም እዚህ እየመጣሁ እጠጣለሁ። ፍቅረኛ የለህም ሀና? እንዴ ምን ችግር አለው ቢነግረን? አይ የለኝም። ቆይ ለምን ጠየቅሽኝ? ማን መጣችልሽ? ሀኒዬ ዛሬ ማመክሮሽ ነው ቡና ያፈላሽ? ሳሮን የት ሄደች? እሷማ ሜንታ ቤት ገባች። ቡናውን ትታ ሜንታ ቤት ገብታለች። ምን እንዳስቀመጠች እንጃ አላት። ቡናውን ትታ? አዎ። አሟት ይሆን እንዴ? ቆይ ለምንድን ነው የምንደበቁ? ምን አጠፋን? ዝም በል እንዴ! አንቺ ምን እያደረጋችሁ ነው? እንዳታገኙ ቤቴ እንዳይገባ ስልሽ ጭራሽ ሜንታ ቤት ይዘሽው ገባሽ? ኧረ ማሚ እንዳሰቡት አይደለም። አዎ ማሚ ናቲ እኮ ቡና አልጠጣ መጥቶ ነው። አፈረስ ጠጣሽና ቡና የሚጠጣው መኝታ ቤት ነው? ነው አንቺ ተረገምሽ። ምንድን ያደረግሽው? ምን አደረኩኝ? እራሷ እኮ ነው የገባችው። አሽ እዚህ ነው ብለሽ ነግረሽ ያደረግሽ ነገር እስከምትጠቀምሽ ልቀቂኝ። ያሳመምሽ ነው። ማንም ቀርቶ ለምን አሞቺ? እንግዲህ ዛሬ ነግሬሃለሁ። ከዚህ በኋላ ከልጆች አጠገብ ድርሽ እንዳትል። ዛሬም ዝም ያልኩ የመጀመሪያ ቀኔ ነው ከገባ ብዬ ነው። ማዘር በጣም ይቅርታ። ሀና ቡና ጠጣ ብላ ጠርታኝ ነው እኔ ወደ ቤት ሄድኩት። ከዛ እርሶ በድንገት ሲመጡ ሳሮን መኝታ ቤት ካልተደበቅ አለችኝ። እኔ በዛ ሰዓት ምን ማድረግ ነበረብኝ? እርሶ በሩን ሲከፍቱ በቃ ሌላ ነገር መሰሉት። በቃ ያሁኑ የሆነ ሆነ። ከዚህ በኋላ ግን ልጆች አጠገብ ድርሽ እንዳትል ነግሬሃለሁ። ትኖር እንደው በሰላም ኑር፣ አለበዚያ ግን ቆይ ማዘር እኔ ምን ማድረግ ነበረብኝ? ሀናም ሆነች ሳሮን ቤቴን 20 ጊዜ ነው የሚያንኳኩት። ቆይ እሺ እኔስ ማውራት ምን ችግር አለው? ጭራሽ እነሱ ናቸው እየመጡ የሚያስቸግሩ። ሀናና ሳሮን በትንሽ አመት ነው የሚበላለጡት። ከሀንዬ ደግሞ ሳሮን ትንሽ አስተዋይ ልጅ ናት። ዝም ብዬ ባዶ ቤትቻቸው ከሄድኩኝ የቤቱ ዕቃ ተፈሽቶ ነው የሚጠብቀኝ። ይጣላሉ። ይህን ቤት ማከራየው እኔ ክፍለ ሀገር ለስራ ስለሚሄድ ልጆቹ ስለሚጣሉ እዚህ ቤት ያለውን ሰው ፈርተው እንዳይጣሉ ብዬ ነው። ታዲያ እንደዛ ከሆነ እኔ እንደ ወንድም ብግባባቸው ምን ችግር አለ? አይ ናቲ እሱ አይደለ ያስፈራኝ። ከተግባባችሁ ከተቀራረባችሁ ይንቁሃል። ሳትግባባ ሳትቀራረብ ዝም ያልካቸው እንደሆነ ይፈሩሃል፣ ያከብሩሃል። እሺ አሁን ምን ማድረግ ነው ያለብኝ? ማለቴ እርሱ ምን እንዳደርግ ነው የሚፈልጉት? ሀናና ሳሮንን አትቅረባቸው። ሀና በፊት ሳሮንን ከክፍለ ሀገር ይዣት እንደመጣው ይከባበሩ ነበር። አሁን ግን ተላመዱና ተናናቁ። ሳሮንና ሀና ልጆቹስ መስሎኝ ነበር። አዎ ልጆቼ ናቸው፣ በአባት አይገናኙም። ሀናን ግን ብቻዬን እኔ ነኝ ያሳደግኳት። እስካሁን የልጆትን አባት አላየሁም። የት ሄደው ነው? ማለቴ እዚህ የሉ? አለ ስራ ሄዱ። ግን አንተ ስትታይ ጥሩ ሰው ትመስላለህ። አደራ እኔ በሌለሁበት ጊዜ ልጆቼን ተቆጣልኝ እንደ ታላቅ ወንድም ሆነ። እሺ ማዘሬ። ምን እያደረግሽ ነው? ይሄ ጣይቱ ልብስ ላልስ ነው። ስሚ ቁም ሳጥኔ ላይ ልብስ አለ። ሂደሽ አምጪልኝ እስቲ። ታሳጥቢያስ ባልሆነ ምን ችግር አለው በዚህ ለቅለቅ ብታደርግልኝ? አቤት በቃ አሁን እንታከሽ ጨርሰሻል። ልብሱን ብቻ አጠቢኝ አንቺ። ልብስ ለማጠብ ከሆነ እኮ ሰራተኛ አያስፈልግህም። እኔና ሳሮን ተጋግዘን እናጥብልሃለን። በጣም አመሰግናለሁ፣ ግን ደግሞ አያስፈልግም። ራሷ ትብቃ ታጥብልኛለች። የሚያስፈልገኝ ካለ ነገራችኋለሁ። አዎ ምንም ነገር ቢሆን እኛ አለን እንደ
ምንድነው አንቺ ቶሎ ቶሎ ጥረጊና ጠቢለት እንጂ። ሀና ደግሞ ምን አደረኩ? ትክክል አይደለም እንዴ? ተከፍላት አይደለም እንዴ የምትሰራው? ከዚህ በላይ እንዴት ልፍታል? ይቅርታ ጥብቃ፣ ስላልተዋወቃችሁ ነው እንጂ ሳሩንም ሀናም ጥሩ ልጆች ናቸው። ታዲያ ምንድነው በዋሹ ነው የምትጋለኝ? ጥብቃ፣ በእሷ ስም ይቅርታ ጠይቅሻለሁ። ራሷ ጉዳይ ምንድነው? ይሄን ያህል ሰራተኛ ምን ለማመጥ? በይ ጥብቃ፣ የሚያግዝሽ ሰው ከፈለግሽ አግዝሻለሁ። እሺ ማመሰግናለሁ። በቃ ጥብቃ፣ ምንድነው የትልቴጅ እንደዚህ ማኳኳል? የትም እዚሁ ካሁን በኋላ ልመጂው። እንደዚህ ነው ራሴን ጠብቄ ቁጭ ምለው። እኔ ልሸጉጃ ሞክሪ። እንደዚህ የምትኳኳዩ እዚህ ቤት ስለመሆን ነው? ኦ ሳሮን ተነጫነችሽ እኮ በጣም አምሮብኛል ማለት ነው። ወሬሽን ትሽም ጠይቅሽም ቻመልሽኝ። የት ለምን እንደዚህ ተኳኩለሽ? ኡፍ የት ሲራየሽኝ? ነይ ወሬ ዞሩጫው ወይት ቆይ ስራ ጨርሻለሁ። በቃ ልሂዳ። አዎ ምን ትችያለሽ? ቆይ ግን ሰፈሩ አዲስ ስለሆነ እኔ ልሸኝሽ። ኧረ ችግር የለውም እኔ እሄዳለሁ። ሰፋ ያለ ቤት አግኝተሃል። አሪፍ ቤት ነው። አዎ እዚህማ ኪራይም አሪፍ ነው። ቆይ ግን አንቺ አባትሽ እንዴት ሆኑ? ተሻላችሁ ወይስ? አዎ ፈጣሪ የተመሰገነ ይሁን። የገዛለትን መድኃኒት ከወሰደ በኋላ ላውጣለሁ። በጣም ደስ ይላል። ደግሞ ሰላም በይልኝ። ጊዜ አጥቼ ነው እንጂ እኔ መጥቼ ሰላም እላችኋለሁ። አራት ቸገርናትዬ ግዴ ለምን ይነግርልሃለሁ። ሁሌ እንደመረቀህ እኮ ነው። መች ካፉ ነጥሎክ ያውቃል። እኔ እንኳን ምን አደረኩላቸው? እስኪ እሳቸው ይመርቁልኝና ሁሉም ነገር ይሳካልኝ። አረ ይቀናል። ቀና ሰው እኮ ሁሉም ነገር ይቀናል። በላም ተመሽብኝ በቃ። እሺ ነኝሽ። አንቺ አይመለከትሽም። ምን ቤት ነሽ? ልቀቂኝ ልግባ። ማሚ ከመጣሽ ይሄን ጨምሮ የምትቆጣኝ። ስለዚህ ቀጠለሽ ወደ ቤትሽ ግቢ። ምን ሆናችሁ ነው? ረበሽ ነው አይደል? አይ ችግር የለውም። ግን ምን ሆናችሁ ነው? ወደ አንተ እየመጣን ነበር። እኔ ትብቃለሽኛት ልወጣ ነበር። በቃ ሀና አንቺ ግቢውን ጠብቂ። እኔ ልብሴን ቀይሬ ከናቲ ጋር ካርጌ ልምጣ። በዛውም ሰፈሩን ላሳየ። ምን ማለት ነው ይሄ? እኔ እዚህ ቁጭ ብዬ እናንተ ወክ ልታደርጉ? የማነሽ ደፋር? አይ ይሄን ያህል እንኳን መጣላት አይጠበቅባችሁ። እኔ ራሴ ሸኝቻት እመጣለሁ። አይ ናቲ በቃ እኔ ልሂድ። ሴቶቹ እንደሆነ የሚላቁ አይመስለኝም። አንቺ ደግሞ ምን ለማለት እየሞከርሽ ነው? ቦታሽን ወቂ። እሺ ኮተታም ሀና፣ ስርዓትና ለሰዎች ክብር ይኖርሻል። አይ ካልሽ ለጥፍሻለሁ። ሳሮን ደግሞ ትብቃ። ያው አዲስ ቤት ስለሆነ ገና ጸባያቸውን አላወኩም። በጣም ይቅርታ። እስቲ በቃ ነች። እቺ ሳሮን የተባለች ምቀኛ መቼም አያልፍልሽም። መቼም ጥሩ ነገር አያጋጥምሽም። ቆይ ባልጠፋት ሳሮን ለኔ ለዚህ ስራሽን ማስከፍልሻለሁ። አንቺና እና ግን ምናችሁም አይመሳሰልም። አንቺ ትንሽ ረጋ ያልሽ ሰው ነሽ። በዛ ላይ ደግሞ ለሰው ልጅ ክብር አለሽ። ወይኔና ሀናን ነው በጭራሽ እናታወዳድራለን። ጭራሽ አንገናኝም። በዛ ላይ ተንኮሏ። ቆይ ግን ለምን ደግሞ አትስማሙት? እኔ ከመጣው ጀምሮ ሁሌ እንደተጣላችሁ። ሀና ትዕቢተኛ ናት በጣም። በፊት ከማሚ ጋር ነበር የምትኖረው። እኔ ስመጣ ደስተኛ አልነበረች። ቆይ አንቺ ያደግሽው የት ነው? አብራችሁ አላደጋችሁም አይደል? እኔ ከአባቢ ጋር ነበር የምኖረው። እየታመመ ትምህርት መከታተል ስላልቻልኩኝ ወደዚህ መጣ። ኦኬ። እና እናትሽ እንዴት ናት? አሁን ደህና ናት? አዎ አሁን ላይ በጣም ደህና ነው። ዋናው ደህና መሆናቸው ነው። ፈጣሪ ይጠብቅልሽ። አሜን። አንተስ እንዴት ቤት ተከራይተህ መኖር ጀመርክ? ቤተሰቦችስ? እኔ እዚህ የገባሁት ስራዎቼ ተበላሽቶብኝ ንብረቴ ሁሉ ተወርሶብኝ እንጂ እኔ ከዚህ የበለጠ ቤት ውስጥ ነበር የምኖረው። እንኳን ደህና መጣ ወደኛ ግቢ። ደስተኛ ነህ እንደምትቆኛ ግቢ ተስፋ አደርጋለሁ። አዎ እናትሽ ከወደዱኝማ መቆየት ይቀራል ብለሽ ነው። አንዴ ኖርማል ትሆናለች፣ አንዴ ልትቆጣ ትችላለች። ከወደደች ደግሞ መቼም አትጣላህም። አዎ በጧት ሁኔታችሁማ በጣም ተገርሜ ነበር። ማዘርማ እንደዛ እያሯሩጡኝ ቤቴ ሲደርሱ በአንዴ ነበር የተረጋጉት። እኔማ እንደዛ ሆኖ በአንዴ ያባረሩኝ ብዬ ፈርቼ ነበር። እንግዲህ ትዕግስቱን ይስጥህ። ሌላ ምንም አልልህም። አንቺ ካለሽ ግን ምንም አልሆንም። ደግሞ አንቺ ከተንከባከብሽኝ እቆያለሁ።
እንዳታስብ ሁሉ ያለውልህ። በዛ ላይ ስመጣ ጥሩ አቀባበል ስላላደረኩልህ እቀጣለሁ። እኔ እኮ የሀና አንዱ ጓደኛ መስለኝ ነበር። በጣም ጥሩ። ስለዚህ ትቀጫለሽ? አው እቀጣለሁ። ምን ልቀጣ? የሆነ ቀን ቤቴ መተሽ ቤቴን ታጸጅልኛለሽ፣ ምግብ ትሰሪልኛለሽ፣ ከዛ ደግሞ ያን የሚጣፍጥ ቡናሽን ታፍልልኛለሽ። ትስማሚያለሽ? ወይ ችግር የለውም። ሰሞኑን ማሚ ክፍለ ሀገር ሄዶ ስለማይቀርደው በደንብ እንከባከባለሁ። ከቤት አልጠፋም። ቆይ ግን እናትሽን ትፈሪያታለሽ አይደል? አው ትንሽ ፈራታለሁ። እናት አይደለች? ያው አከብራታለሁ። ቆይ አናስከ ሀና እናቷን በጣም ነው የምትወደው። በእናቷ አትደራደርም። እንዳንቺ ቁጥብ አይደለችም። በጣም ታሳውቃለች። ደግሞ ማዘርን በጣም ነው የምትዳፈር። ናቶ ለቶሎን እንደረ ማሚ ሳቀድመን ይሄኔ እኮ ነግራልሽ ይሆናል። አረ አታረገው። እሺ እንጂ ቆርጦ ነገረኝ ባከሃደራ እኔም የራሴን ህይወት ልምራ አልታያለኝ ሰው ካንተ ሌላ ለራሴ ያለንኩ ምን ያጣው መላ ዲማሚ ኮቴ የሚለሽም እንዴ? ኮቴሽ ይሰበር። ምንድን ነው የምታደርጊው? ምን እየሆንሽ ነው? የሴት ወግ ይሄ ነው እንዴ? ምን አደረኩኝ? እኔ ቤቴ ውስጥ እንፈታ ማለት አልችልም? እኔ ታፍኝ እያልኩኝ ማናት ውጭ ብሎ ከለከለሽ? እቺ ሳይሆን እናታ ቤት ጠብቂ ብለን። እሰይ ደግ አረገች። ከግቢም ልትወጪ ያምርሻል። ግን ለመሆኑ እሷ የት ሄዳ ነው? ከናቲ ጋር ያወጣችሁ። ቀኑ ሙሉ እሱ ቤት ነው የምትውለው። አሰለቸችው እኮ ልጁንም ቂጥቂጡን እየተከተለች። አታደርገው። ማሚ ሙች አብረው ነው የወጡት። አረዛው ድፍት በይ። ብቸኝነት እንዲሰማኝ ስላላደረግሽኝና አብረሽኝ ስላለሽ በጣም ነው የማመሰግነው። በየትኛውም ጊዜ ቢሆን አለው የሚያስፈልግ ነገር ካለ ጥራኝ። ቆንጆና በጣም ጥሩ ሴት ነሽ። ያንቺ ጎረቤት መሆን በጣም እድለኝነት ነው። አረ ተው እንጂ አንተም ጥሩ ሰው ትመስላለህ። አመሰግናለሁ። እና ቤት አገቢ ብገባ ደስ ይለኛል። ማሚ ግን መመለሻው ስለደረሰ ብትመጣ ሌላ ነገር ነው የምታስበው። በቃሽ፣ ነገ ጧት እንገናኛለን። ሰላም እደሪ። እሺ ሰላም እደሪ። ሳሪ ትንሽ አቆይ።